ዲሴምበር 2 ምን ተከናወነ? ሳምሰንግ አዲስ ኦፊሻል ያደረገው ስልክ አለ። ይህ ስልክ ምንድን ነው የሚለውን እንመለከታለን። ይህ ስልክ ጋላክሲ ዜድ ትራይፎልድ ስልክ ነው። ዜድ ትራይፎልድ ስልክ ምን ማለት ነው? 3 ጊዜ የሚተጣጠፍ ስልክ ማለት ነው። እንደ ስልክም እንደ ታብሌት የሚሆን ስልክ ላይ ምን ምን ነገሮች ተካትተዋል የሚሉትን እንመለከታለን። የመጀመሪያው ይህን ስልክ ዘርግታችሁ ስትጠቀሙት በጣም ቀጭን የሆነ ነው። 3.9 ሚሊ ሜትር ኦልሞስት በጣም ቲኪ የሆነ ስልክ ነው ማለት ነው። ስለዚህ እጃችሁ ላይ ሞር ሃንድል የሆነ ቀለል ያለ ስሜት ይሰማቸዋል። ሌላው ደግሞ ፎልድድ ሲሆን ይህ ስልክ ጎሪላ ግላስ ቪክተስ ነው የሚጠቀመው። ጎሪላ ግላስ ቪክተስ ሴራሚክ 2 ነው የሚጠቀመው። ኦልሞስት ጠንከር ያለ ነው ማለት ነው። እንዲሁም ደግሞ አንፎልድድ ሲሆን ደግሞ ፕላስቲክ ፍሮንት ነው የሚጠቀመው። ስለዚህ ሞር ኦቨር በጣም ምርጥ የሆነ ስልክ ነው ማለት ነው። ሌላው ይህ ስልክ በውሃና በአቧራ አይበላሽም፣ ምክንያቱም የተገጠመለት IP48 ደስት ኤንድ ዋተር ሬዚስታንስ የተገጠመለት። ይህም ምን አቅም እንዲኖረው አድርጓል። እስከ 1.5 ሜትር ድረስ ጥልቀት ውስጥ ቢገባ ይህ ስልክ ለ30 ደቂቃ ያክል ምንም ሳይሆን መጠቀም ይችላል። ኦልሞስት ውሃ ውስጥ መጠቀም ትችላላችሁ ማለት ነው። ስለዚህ ይህ ሞር ተመራጭ እንዲሆን ያደርገዋል ማለት ነው። ሌላው ደግሞ ይህ ትራይፎልድ የሆነ ስልክ ዳይናሚክ ኤልቲፒኦ አሞሌድ ዲስፕሌይ ነው የሚጠቀሙ። እስከ 120 ሃርትዝ ድረስም ሜድ ሪፍሬሽ ማድረግ ትችላላችሁ። እንዲሁም ብራይትነስን ስንመለከት እስከ 1600 ኒትስ ድረስ መጠቀም ትችላላችሁ። ምን ማለት ነው? ፀሐይ ላይ ሆናችሁ በጣም ብራይት ይሆናል ፀሐይ ላይ ስትሆን ማለት። ስለዚህ ምንም የሚያገዳችሁ ነገር የለም፣ መጠቀም ትችላላችሁ ማለት ነው ታብሌቱን። እንዲሁም ቅድም እንዳልኳችሁ ስክሪኑ የተገጠመለት የስክሪን ኳሊቲው ከላይ ራሱ ያለው ኮሪን ጎሪላ ግላስ ሴራሚክ ሰከንድ ወይም 2 ነው የተገጠመለት። ስለዚህ ሞር ጠንካራ የመሆን ፕሮባቢሊቲ አለው ማለት ነው። ስልኩ እንደ ኖርማል ስልክ እንዲህ ስናጣጥፈው ኖርማል ስልክ ሲሆን 6.5 ኢንች ስክሪን አለው ማለት ነው። 6.5 ኢንች ኦልሞስት ኖርማል የሚባሉ ስልኮች ያላቸው ስክሪን ማለት ነው። ሲዘረጋ ግን ያለው ስክሪን 10 ኢንች ስክሪን ማለት ነው። ኦልሞስት ሚኒ ላፕቶፕ ማለት ነው። ስለዚህ ሚኒ ላፕቶፕ በእጃችሁ ይዛችሁ ስልክም ላፕቶፕም ይሆናል ማለት ነው። ሌላው ደግሞ አንድሮይድ 16 ዋን ዩአይ 8 ነው የተገጠመለት። አንድሮይድ 16 ነው የተገጠመለት። በጣም ሌተስት የሆነ ሶፍትዌር ሲስተም አለው። ይህም ደግሞ ሳምሰንግ ፕሮሚስ የሆነው እስከ 7 ዓመት ድረስ አፕዴት ማድረግ ይችላል። ስለዚህ ካልኩሌት አድርጉት። አሁን 16 ላይ ያለው 7 ስትጨምሩ ኦልሞስት ረጅም ጊዜ ሶፍትዌር ካፓብል የመሆን አይዲያ ያለው። ሌላው ፕሮሰሰሩ ይበልጥ ስልኩ ፈጣን እንዲሆን አድርጎታል። የአመቱ ምርጥ ፕሮሰሰር የሆነውን ስናፕድራገን 8 ኤሊት ነው የሚጠቀመው። ይህ ስናፕድራገን 8 ኤሊት ከአምናው ስናፕድራገን 8 ጀን 3 ይበልጥ ፈጣን ነው። 3 ናኖሜትር ነው ቲክነስ ራሱ። በጣም ለጌሚንግም ስታክ አያደርግም። ሞር ስዊተብል ሆናችሁ መጠቀም እንድትችሉ ቪዲዮ ግራፊክስም ማንኛውን ነገር ሲጠቀሙ ሞር ፈጣን እንዲሆን ተደርጎ ነው የተሰራው ማለት ነው። ሌላው ደግሞ የስቶሬጅ አማራጭ ነው። ስቶሬጅ አማራጭ 2 ስቶሬጅ አማራጭ ነው ያለው፣ ሃፍ ቴራባይት እና ፉል ቴራባይት። 512 ጂቢ እና በ16 ጂቢ ራም እንዲሁም 1 ቴራ በ16 ጂቢ ራም። ስለዚህ ፕሮሰስ ለማድረግ በጣም ኢዚ የሆነ ምንም ታስኮችን መፈጸም የሚችል ስልክ ነው። ወደ ሌላው ነጥብ ስንመጣ ደግሞ ካሜራው ምን አይነት ካሜራ አለው ያልን እንደሆነ የመጀመሪያው ትልቅ የካሜራ ሲስተም የተገጠመለት ነው። ይህም 200 ሜጋ ፒክስል ካሜራ ተገጥሞለታል። ስለዚህ በጣም ክሊር የሆነ እይታን መቅረጽ ትችላላችሁ ማለት ነው። በጣም ምርጥ የሆነ ፎቶን ቪውን መቅረጽ ትችላላችሁ። እንዲሁም ደግሞ ቴሌፎቶን ስንመለከት 10 ሜጋ ፒክስል እጅግ በጣም አሪፍ ነው። ይሄኛውም አልትራ ዋይድንም ስንመለከት 12 ሜጋ ፒክስል። አልትራ ዋይድ ማለት ሰብሰብ አድርጎ በርቀት እንደዚህ የሚያነሳልን 12 ሜጋ ፒክስል ድረስ ማንሳት ይችላል ማለት ነው። ቪዲዮ ደግሞ እስከ 8K ድረስ መቅረጽ ይችላል። 8K በ30 ፍሬም ፐር ሰከንድ መቅረጽ ይችላል። እንዲሁም 4K በ60 ፍሬም ፐር ሰከንድ፣ እንዲሁም 1K ወይም 1080 ደግሞ በ60 እና በ120 እንዲሁም በ240 ፍሬም ፐር ሰከንድ መቅረጽ ይችላል። ይህም HDR10 ፕላስ የሆኑ ቪዲዮዎችን ለመቅረጽ ያስችለዋል፣ የጀርባ ካሜራው ማለት ነው። የፊት ለፊቱ ደግሞ ሲንግሉ ስንመለከት 10 ሜጋ ፒክስል ካሜራ ኳሊቲ ያለው 10 ሜጋ ፒክስል በጣም አሪፍ የሆነ ካሜራ ማንሳት ይችላል። በፊት ለፊቱ በሰልፊው 4K 30 እንዲሁም 60 ፍሬም ፐር ሰከንድ ቪዲዮ መቅረጽ ያስችለናል ማለት ነው። እንዲሁም ይህ ስልክ ሌላው የሚደብረው ያልተካተተለት ነገር ቢኖር በእርግጥ ቆይቷል ከቀረ
ኤርፎን የገመድን ኤርፎን መጠቀም አትችሉም። ስለዚህ ዋየርለስ ኤርፎን ግዴታ መጠቀም አለባችሁ ማለት ነው። እንዲሁም የስልክ የፊንገር ፕሪንት አሻራንም የጣት አሻራንም አካቷል። ሳይድ ጎን ልክ እንደ ኤም ቤቶች ላይ እንዳለው ኤ ቤቶች ኤም ቤቶች ላይ ከጎን ነው ፊንገር ፕሪንት ያለው ማለት ነው። ስለዚህ አሪፍ የሆነ ዲስፕሌይ እና አሪፍ የሆነ አጠቃቀም አለው። ሌላው ሳምሰንግ ብዙ ጊዜ የሚወቀስበት በባትሪ ችግር ምክንያት ነው። የባትሪ ችግር ለመቅረፍ ምንድን ያደረገው 5600 ሚሊ አምፐር አወር የሆነ ባትሪ ነው የገጠመው። ኦልሞስት ከአንድ ቀን በላይ ስልኩን መጠቀም ትችላላችሁ ማለት ነው። ቻርጅም ሲያልቅባችሁ ደግሞ በፍጥነት እንዲያደርግ የ45 ዋት ቻርጀር ፍጥነትንም አካቶለታል። ስለዚህ በገመድ ከሆነ የምትሰኩት ይበልጥ ፈጣን ይሆንላቸዋል 45 ዋት ቻርጀር ማለት ነው። ይህም 50% በ30 ደቂቃ እንዲያደርግ ነው። 50% በ30 ደቂቃ ፉል ቻርጅ ደግሞ በአንድ ሰዓት ባለው ውስጥ ማድረግ ይችላል ማለት ነው። ሌላው 15 ዋት ዋይርለስ ቻርጀር ተከቶለታል። ስለዚህ ዋይርለስ ቻርጅ ከኋላ የምታደርገው ከሆነ እስከ 15 ዋት ፍጥነት ድረስ ማድረግ ይችላል። ሪቨርስ ደግሞ ከሆነ ስልኮችን በስልኮች እንዲህ ማድረግ የምትፈልጉ ከሆነ 4.5 ዋት ሪቨርስ ቻርጀር ማድረግ ይችላል ማለት ነው። ስለዚህ በአጠቃላይ ስልኩ ያለው ይዘት ይህን ይመስላል። ያው ፉክክሩ እንግዲህ ከሁዋዌ ጋር ነው። ሁዋዌ ከዚህ በፊትም ሁዋዌ ሜት ኤክስቲኤስ አልቲሜት የሆነ የመጀመሪያውን ፎልደብል ስልክ እንዳመረተ ትዝ ይለናል። ስለዚህ ያው ከሱ ጋር ነው ኮምፒቲሽኑ። ሳምሰንግ እንግዲህ አሪፍ አሪፍ ስልኮች በማውጣት ይታወቃል። ስለዚህ የዛሬው ሪቪዋችን ይህን ይመስላል። ማንኛውም አይነት አስተያየት ኮመንት ካላችሁ የቪዲዮ አይዲያ ቪዲዮ ያልተመቻችሁ ነገር እንዲጨምር የምትፈልጉት ነገር ካለ ኮሜንት ላይ ያስቀምጡልኝ። ሜክ ሹር ሰብስክራይብ ማድረግ አይርሱ። አመሰግናለሁ። ቸር ቆዩ።